ስልካችሁን 100% ቻርጅ ስትሞሉት ምን ይፈጠራል? በየሌሊቱ በሚሊዮን የሚቆጠሩ ሰዎች ተመሳሳይ ነገር ያደርጋሉ። ስልካቸውን ይሰኩና ይተኛሉ። ከ8 ሰዓታት በኋላ ይነቃሉ። አሁን የስልካቸው ቻርጅ 100% ነው። ትክክል ይመስላል። ሙሉ ባትሪ፣ ምንም ጭንቀት የለም። ነገር ግን ይህ ልማድ በየቀኑ የምታደርጉት በጣም የተለመደው ነገር ነው። የስልካችሁን ባትሪ ቀስ በቀስ ምን እያደረገው ነው? በአንድ ሌሊት አይደለም፣ ግን በጸጥታ ቀስ በቀስ በሳምንታት፣ በወራት እስከ አሁነ ቀን ድረስ ባትሪያችሁ ምንም የማይጠቅም እስኪሆን ስልካችሁ ይመቃል። እና ምን ተፈጠረ ብላችሁ ማሰብ ትጀምራላችሁ። ዛሬ በዚህ ቪዲዮ የስልካችሁ ቻርጅ 100% መሙላት ጀርባ ያለውን እውነት እየገለጽን ነው። ምን ያህል አሳሳቢ ነው? ክፍል 1 የ100% ቅሉት። በቀላል ነገር እንጀምር። ያኩ 100% በማያ ገጻችሁ ስክሪናችሁ ላይ ስታዩ ፍጹምነት ደስታ ይሰማችኋል። ስልካችሁ በጣም ጤናማ እንደሆነ። ግን እውነታው ይኸውን 100% አስተማማኝ ዞን አይደለም። ለስልካችሁ የጭንቀት ዞን ነው። የስልካችሁ ባትሪ ቻርጅ መጠን ቁጥር ብቻ አይደለም፣ የኬሚካል ሥርዓት ነው። በስልካችሁ ውስጥ የሊቲየም አዮን ባትሪ አለ። እና እነዚህ ባትሪዎች በጣም አስፈላጊ የሆነ ነገር አላቸው። የምቾት ክልል በጣም ባዶ በማይሆኑበት ጊዜ በተሻለ ሁኔታ ይሰራሉ። እና ሙሉ በሙሉ በማይሞሉበት ጊዜ እንደ መተንፈስ አድርገው ያስቡት። መደበኛ መተንፈስ ቀላል ይመስላል። ነገር ግን ጥልቅ ትንፋሽ መውሰድን አያስቡ። እና ለሰዓታት መያዝን ትንፋሽ መያዝን አስቡ። ባትሪያችሁ 100% ላይ ሲቀመጥ የሚያጋጥመው ይህ ነው። በግፊት ውስጥ ነው። እና ጫና ከጊዜ በኋላ ድካም ይፈጥራል። ክፍል 2 በእውነት በሌሊት ምን ይከሰታል? አሁን የሌሊት ዕለታዊ እንቅስቃሴውን እንመልከት። ስልካችሁ ምናልባት 10%፣ 20% ወይም በ30% ቻርጅ ትሰኩታላችሁ። በፍጥነት ይሞላል። በ1 ወይም በ2 ሰዓት ውስጥ 100% ይደርሳል። ግን ተኝተሃል። ታዲያ ቀጥሎ ምን ይሆናል? ስልካችሁ ዝም ብሎ በራሱ አይነቀልም። እንደተሰካ ይቆያል። እና አብዛኛው ሰው የማያውቀው ነገር ይሆን ባትሪው መስራቱን ይጀምራል። ወደ 99% ይወርዳል። ከዚያም ወደ 100% ይሞላል። እና እንደገና ትናንሽ ውደቶች ለእናንተ የማይታይ ነገር ግን እያንዳንዱ ውደት ሳይክል ብልሽት ነው። አንድ ወረቀት በተደጋጋሚ ብታጥፋት ምን ይፈጠራል? በመቶዎች የሚቆጠሩ ጊዜዎችን እጠፋት ይሰነጣጠቃል፣ ይቀደዳል። ባትሪም በተመሳሳይ መንገድ ይሰራል። ክፍል 3 ሙቀት እውነተኛው ጠላት። 100% በመሙላት የከፋ ነገር ካለ ሙቀት ነው። ቻርጅ ስትሰኩ ሙቀት ይፈጥራል። ያ የተለመደ ነው። ነገር ግን ስልካችሁ ለሰዓታት ሲሰካ፣ በተለይም ሙሉ ቻርጅ ሲደረግ ሙቀት ይከማቻል። እና የሊቲየም ባትሪዎች ሙቀትን ይጠላሉ። ሙቀት የኬሚካል እርጅናን ያፋጥናል። ውስጣዊ ክፍሎችን ይጎዳል። በጊዜ ሂደት የባትሪ አቅምን ይቀንሳል። ችግሩም ይኸው ነው። ወዲያውኑ አይሰማችሁም። ቀርፋፋ ነው። በዝምታ ይጠረቀማል። ለወራት ምንም ላታስተውሉት ይችላል። ከዚያም በድንገት ባትሪው በፍጥነት ይመቃል። በቀን 2 ጊዜ መሙላት ያስፈልጋችኋል። እና ስልካችሁ ያረጀ ይመስላል። ግን በአንድ ሌሊት አልተከሰተም። ተከስቷል። በየምሽቱ። ክፍል 4 ስልካችሁ ከ1 ዓመት በኋላ የበለጠ ለምን ይደክማል? ስልካችሁን ለመጀመሪያ ጊዜ የገዛችሁበትን ጊዜ አስቡ። ባትሪ ቀኑን ሙሉ ቆየ፣ ምናልባትም የበለጠ። ስለ ባትሪ መሙላት አልተጨነቃችሁም። አሁን ቻርጀር ይዘዋል፣ ወይም የኃይል ባንክ ፓወር ባንክ፣ ወይም የባትሪያችሁ የቻርጅ ፐርሰንት ቼክ ታደርጋላችሁ። ምን ተለወጠ? አዎ መተግበሪያዎች የበለጠ ክብደት ጨምረዋል። አዎ ስልካችሁን የበለጠ ትጠቀማላችሁ። ነገር ግን ትልቁ ምክንያት የባትሪ መድከም፣ መበላሸት ነው። እና ከትላልቅ አስተዋጽኦ አበርካቾች አንዱ ባትሪውን ለረጅም ጊዜ 100% ማቆየት ነው። የባትሪውን ከፍተኛ አቅም ቀስ በቀስ ይቀንሳል። ስለዚህ 100% ቢባልም እንኳ
ከዚህ በፊት ከነበረው 100% ጋር ተመሳሳይ አይደለም፣ ያነሰ ነው። ክፍል 5 ሁሉም ሰው የሚያምነው አፈ ታሪክ። የተሳሳተ አመለካከት አለ። ፉል ሲሆን ምርጥ ነው። 100% ሙሉ፣ 100% ዝግጁ፣ 100% ምርጥ። ነገር ግን በሊቲየም ባትሪዎች ያ ሐሳብ ጊዜው ያለፈበት ነው። እንደ እውነቱ ከሆነ ለባትሪው በጣም ጤናማው ክልል ከ20% እስከ 80% ነው። ለባትሪያችሁ መጨናነቅ ዝቅተኛ የሚሆነው እዚህ ነው። ባትሪው ረዘም ላለ ጊዜ የሚቆይበት ጊዜ ይሄ ነው። ግን ማንም ሰው ይህንን አይከተልም። ለምን? ምክንያቱም ምቾት ያሸንፋል። በሌሊት ትሰኩታላችሁ፣ ስትነቁ ሙሉ ነው፣ ስልካችሁ ሞልቷል። ቀላል ነው። እና ቀላል ልማዶች ለመጠየቅ በጣም ከባድ ናቸው። ክፍል 6 እስከ 100% መሙላት ማቆም አለባችሁ። አሁን እውነታውን እንነጋገር። በሁሉም ነገር መደናገጥ እና መለወጥ ያስፈልጋችኋል አይደለም። አልፎ አልፎ 100% መሙላት ሙሉ በሙሉ ችግር የለውም። ስልካችሁ ይህን እንዲቋቋም ተደርጎ የተሰራ ነው። ችግሩ መደጋገም ነው። በየምሽቱ ማድረግ። ከሞላ በኋላ ለሰዓታት ተሰክቶ ይቆያል። ጉዳቱ የሚፈጠረው እዚያ ነው። ታዲያ በምትኩ ምን ማድረግ ይችላል? ቀላል ለውጦች። ከተቻለ ስልካችሁን ከ80-90% አካባቢ ሲሞላ አንቀሉ። ሌሊቱን ሙሉ መሰካት አስወግዱ። የተመቻቹ የኃይል መሙያ ቅንብሮችን ወይንም ኦፕቲማይዝድ ቻርጂንግ ሴቲንግ ተጠቀሙ። ብዙ ስልኮች አስቀድመው ይህን አማራጭ አላቸው። ቻርጅ በምትሞሉበት ጊዜ ስልካችሁን ቀዝቃዛ ቦታ አድርጉት። ፍጹም መሆን አያስፈልጋችሁም፣ ግንዛቤ ብቻ ያስፈልጋችኋል። ክፍል 7 እውነተኛው ለውጥ ምንድን ነው? እውነቱን ለመናገር ይህ ነው። እስከ 100% መሙላት ለአጭር ጊዜ ምቾት ይሰጣችኋል፣ ግን ለረጅም ጊዜ ወጪ ያመጣል። ሙሉ በሙሉ እየሞላ አይደለም። ይህ ለረጅም ጊዜ የባትሪ ጤና ችግር እየፈጠረ ነው። ትክክለኛው አማራጭ ምንድን ነው? ከዚህ በላይ ምን ዋጋ ትሰጣለህ? 100% አድርገህ ባትሪውን መግደል? ከአሁን በኋላ ጤናማ የባትሪ አቅም? ፍጹም መልስ የለም። ጥቅም እና ጉዳቱን አመዛዝኖ መተግበር ብቻ። በመጨረሻ ታዲያ እስከ 100% መሙላት ስልካችሁን እያበላሸው ቢሆንስ? ወዲያውኑ አይደለም፣ ግን በዝግታ፣ በጸጥታ፣ ከበስተጀርባ። በሚቀጥለው ጊዜ ከመተኛታችሁ በፊት ስልካችሁን ሰኩ። ይህንን አስተውሉ። 100% ቁጥር ብቻ አይደለም፣ ምርጫ ነው። እና አሁን ያ ምርጫ ምን ማለት እንደሆነ ተረድታችኋል። አሁን ጥያቄ አለን። ስልካችሁ በአንድ ሌሊት እየሞላ ነው ወይስ ከዚህ ቪዲዮ በኋላ ያንን ልትቀይሩት ነው? መልሳችሁን በአስተያየት ሳጥኑ ኮሜንት አድርጉ። እንደዚህ አይነት ተጨማሪ የቢሆን እስከ የቴክኖሎጂ ትምህርቶችን ከፈለጋችሁ ሰብስክራይብ የሚለውን በተን ተጫኑ። ምክንያቱም በየቀኑ የምትጠቀሙባቸው መሳሪያዎች ከምታስቡት በላይ ብዙ ሚስጥሮች አሏቸው።